የክርስትና ሃይማኖት ምንድነው የሚለውን ነገር እንመለከታለን ማለት ነው። ስለዚህ ሃይማኖት ስንል እኛ ምን እያልን ነው? ሃይማኖት ያድናል ስንልስ ምን እያልን ነው? አንዳንዶች በስህተት ፌስቡክ ላይ ምን የሚያዩት ሪአክት ስናደርግ አይታችኋል። ሃይማኖት አያድንም ብለው የኦሪቱን እምነት አምጥተው ከኢየሱስ ክርስቶስ ጋር ሲያነጻጽሩት ተመልክተናል። እኛ ሃይማኖት ያድናል፣ ሃይማኖት መንገድ ነው፣ ህይወት ነው ብለን ስናስተምር የምናምነውን አምልኮታችንን የምንገልጥበት መንገድ ነው ብለን ስናስተምር እምነታችን ለመሰረት አድርገን ነው። እምነታችን ደግሞ በምን ይገለጣል የሚለውን ነገር ኋላ እንመለከታለን እንጂ ስለ ድርጅት አይደለም እያወራን ያለ ነው፣ ወይ ደግሞ ስለ አስተዳደራዊ ወይንም ደግሞ ስለሆነ መዋቅር አይደለም እያወራን ያለ ነው። ስለ ሃይማኖት ስናወራ ስለ እምነታችን ነው እያወራን ያለ ነው ማለት ነው። እሱም በደንብ መረዳት አለብን። እዚህ ላይ እኔ ካለን ሃይማኖት በብሉይ ኪዳንም ነበረ። በብሉይ ኪዳን የነበረው ሃይማኖት ምን አይነት ሃይማኖት ነበረ? በአዲስ ኪዳንስ የነበረችው ሃይማኖት ምን አይነት ሃይማኖት ነበረች የሚለውን ነገር አጠር አድርገን እንመለከትና የክርስትና ሃይማኖት ማለት አሁን ያለው ክርስትና አሁን እኛ ያዝነው ክርስትና ምንድነው የሚለውን ነገር እንመለከታለን አጠር አድርገን ማለት ነው። አሁን ያለው እንግዲህ በጣም አጭር ስለሆነ አጠር አድርጌ ጨርሳለሁ። ስለዚህ የሃይማኖት የክርስትና ሃይማኖት የምንለው አዳም ጥፋቱን አምኖ ቀደም ባለፈው ሳምንታት ስለ ነገረ ድህነት ስንማር የነገረ ድህነት ወይንም የመዳናችን ትምህርት የሚጀምረው ከምንድነው? ከአዳም ውድቀት ነው። ክርስትናም ሃይማኖትን ስንረዳ በብሉይም በሐዲስም መረዳት ተገቢ ስለሆነ ከአዳም ንስሐ መግባት ይጀምራል ማለት ነው። ሃይማኖት ሃይማኖት አፈጣጠርን ሃይማኖት በመላእክት በሰው ልጆች እንዴት እንደነበረ በክርስትና እንደነበረ ያው ሁላችሁም የምታውቁት ስለሆነ የመጀመሪያው ሃይማኖት በዓለመ መላእክት ነው የነበረው። ሃይማኖት የተጀመረው ከፍጥረት በኋላ ነው። ፍጥረታት ከተፈጠሩ በኋላ ነው። ስለዚህ በዕለተ እሁድ የተፈጠሩት የመጀመሪያ ፍጥረቶች መላእክት ናቸው። ስለዚህ በዓለመ መላእክት ሃይማኖት ነበረ። ስለዚህ በሃይማኖት ውስጥ ደግሞ በመላእክት በተደረገው ነገር ውስጥ የታመኑ ያልታመኑ ነበሩ፣ ዲያብሎስን ጨምሮ። እሱም ሁላችሁም የምታውቁት ነው። ስለዚህ በሰው ልጆች ዘንድ ስንመጣ ደግሞ ሃይማኖት የሰው ልጅ ከተፈጠረበት ከዕለተ ዓርብ ይጀምራል ማለት ነው። ስለዚህ ክርስትና አዳም ጥፋቱን አምኖ በንስሐ ወደ እግዚአብሔር ያደረገው ጉዞና ወልደ እግዚአብሔር ኢየሱስ ክርስቶስ ደግሞ ለአዳም የገባውን ቃል ኪዳን አስታውሶ የጠፋውን አዳም ፍለጋ ወደ ምድር ያደረገውን ጉዞ አጠቃሎ የያዘ እምነትና አስተምሮ ነው ክርስትና የሚለው ማለት። ሁለቱንም ያጠቃልላል። አዳም ንስሐ ከገባ በኋላ እግዚአብሔር ለአዳም ቃል ኪዳን ገብቶለት ቃል ኪዳኑን ሊፈጽም ከእናታችን ከቅድስት ድንግል ማርያም ሰው ሆኖ ወርዶ አስተምሮ አዳምን ከነበረበት የኃጢአት መርገም ነፃ ያወጣበትን አስተምሮ የምንረዳበት እምነት ነው ማለት ነው። ስለዚህ በብሉይ ዘመን ሃይማኖትን እንዴት ነው የነበረው የሚለውን ስንመለከት በብሉይ ዘመን ሃይማኖት የተባለው እግዚአብሔር ከአዳም እስከ ኖህ ከአብርሃም እስከ ሙሴ ለአባቶቻችን የገባላቸው ቃል ኪዳን አምኖ ተቀብሎ ለቃል ኪዳኑም ታምኖ መኖር ሃይማኖት ይባል ነበር። በብሉይ ኪዳን እግዚአብሔር ለአዳም የገባውን ቃል ኪዳን ያን ብቻ ሳይሆን ከአዳም እስከ ኖህ ከአብርሃም እስከ ሙሴ ለአባቶቻችን ለነቢያቱም ጭምር የገባላቸውን ቃል ኪዳን የነገራቸውን ቃል ኪዳን ይመጣል፣ ይወለዳል፣ ያድነናል የሚለውንም ጭምር ማለት ነው። ያን አምኖ መኖር ሃይማኖት ይባላል በብሉይ ኪዳን። በአዲስ ኪዳን ደግሞ አምላክ ሲሆን ሰው ፍጹም ሰው የሆነው አምላካችን በተገለጠው መሰረት ራሱን በገለጠው በአምላክነቱ ላይ ማመንና ለወንጌል መታዘዝ ነው ማለት ነው ሃይማኖት የምንለው በአዲስ ኪዳን። እሱ ራሱን ለኛ የገለጠበትን ነገር ማመን እና በወንጌል ለተጻፈው ቃል መታዘዝ ነው ማለት ነው። ስለዚህ
በዚህ መንገድ ነው የክርስትና ሃይማኖትን የምንረዳው። መሰረታዊ ነገር ስለሆነ እንዳትረሱት። የክርስትና ሃይማኖት የምንለው ከኢየሱስ ክርስቶስ ፍጹም ሰው ሆኖ እኛን ሊያድን ፍጹም ሰው ፍጹም አምላክ ሆኖ በተዋህዶ መጥቶ እኛን ያዳነንን መንገድ የምንረዳበት መንገድ እና በወንጌል የተጻፉ ትእዛዛቱን ታምነን የምንፈጽምበት መንገድ ሃይማኖት ወይም የክርስትና ሃይማኖት ይባላል ማለት ነው። ስለዚህ እኚህ አስተምሮዎች ምንድናቸው? እነዚህ አስተምሮዎች ምንድናቸው ስንመለከት መሰረታዊ ዶግማ የተባሉት አዕማደ ምስጢራት ናቸው። አዕማደ ምስጢራት ያው እንደምታውቁት አዕማድ ማለት መሰሶ ማለት ነው። ምስጢራት የምንላቸው ደግሞ አስተምሮ ናቸው። ስለዚህ እነዚህ አምስቱ አዕማደ ምስጢራት የሚባሉት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን ናቸው። እነዚህ መሰረት ናቸው፣ የሃይማኖታችን መሰረት ናቸው። በእነዚህ መሰረትነት ሃይማኖታችን ተመስርቷል ማለት ነው። ስለዚህ እነዚህን ማወቅ ቤተክርስቲያንን ሃይማኖታችንን ማወቅ ነው፣ መሰረት ነው። እነዚህን መካድ ደግሞ ሃይማኖትን መካድ ነው። ሃይማኖትን መካድ ደግሞ ትልቁ ኃጢአት ነው ማለት ነው። ስለዚህ አዕማደ ምስጢራትን ትምህርት ያልነው አስተምሮ ነው ካልን ትምህርት ነው ካልን ምንድነው የሚለውን አጠራ አድርገን እንመለከታለን ማለት ነው። ስለዚህ ነገረ ድነትን ስላየን ይሄንን ማየት አይከብደንም። ምስጢረ ሥላሴ ማለት በእንግሊዝኛ ሆሊ ትሪኒቲ ነው የሚባለው። ሥላሴ ማለት ሶስትነት ማለት ነው። ምስጢረ ሥላሴን እያየን ነው ማለት ነው። ስለዚህ ታብታብ ሼር እያደረጋችሁ እያዘኝ ድምጼን እያያዘ ስለሆነ በደንብ ታብታብ አድርጉ። ፍፄ አቤት፣ ይቅርታ በጣም እዝራ መጥቷል። አንድ ሰው ቢወርድልኝ አሪፍ ነው እዝራን ለማስገባት። ይቅርታ በጣም አንድ ሰው እኮ አውርድ፣ አንተ ራስህ አውርድ። በፈቃደኝነት እዝራ ወንድማችን እንኳን ደህና መጣ። ትንሽ 2 ደቂቃ ወይ 3 ደቂቃ ብቻ ከዛ በኋላ ዝማሬ ያሰማናል። ቀደም ያወራሁትም ነገር አለ፣ አንዳንድ ነገሮችን ያስተላልፍልናል ማለት ነው። ወንድማችን እዝራ በመካከላችን ስለተገኘ ወንድማችን በጣም የምንወደው ወንድማችን እጅግ አድርገን እናመሰግናለን። እንደ ትምህርት ሃይማኖትን ገረፍ አድርገን እየተማርን ነው። በኋላ ድምጽህን ታሰማናለህ ማለት ነው። ስለዚህ ምስጢረ ሥላሴን ስንመለከት አባታችን አባ ሕርያቆስ በቅዳሴ ማርያም ላይ እንዲህ እናምናለን እንዲህም እንታመናለን፣ አንድነትን ሳንለይ የተለየ እንዳይሆን የተቀላቀለ እንዳይሆን እናምናለን ብሎ የገለጸውን መሰረት አድርገን ሶስትነትና አንድነት ማለት ነው፣ ሥላሴ ማለት ነው ሶስትነትና አንድነት ማለት ነው የሚለው መሰረታዊ እምነት ነው። ስለዚህ ሥላሴ ስንል ሶስትነትና አንድነት አለ፣ አንድነትና ሶስትነት ስንል ምን ማለት ነው የሚለውን አጠራርገን እንመለከታለን። ያው ሁላችሁም እንደምታውቁት ድሮ ሰንበት ትምህርት ቤት እያለን ሥላሴ ስንት ናቸው፣ ማን ፈጠረ ሲባል ሥላሴ ስንት ናቸው፣ አንድም ሶስትም ናቸው፣ አንድነታቸው በምንድነው፣ በአገዛዝ፣ በስልጣን፣ በባህሪ፣ በመለኮት ይህን ዓለም በመፍጠርና በማሳለፍ ሶስትነታቸው በምንድነው፣ በስም፣ በአካል፣ በግብር እያልን አድገናል። እሱን አጠራ አድርገን እንመለከታለን ማለት ነው። ይሄ ምስጢረ ሥላሴ በጣም ምጡቅ ነው። እያንዳንዱን ነገር ማየት ይፈልጋል። ግን አጠራ አድርገን እንመልከትና ወንድሞቻችንም እድል ለመስጠት ያህል ወደዛ እናልፋለን። ስለዚህ የሥላሴ አንድነት በምንድነው የሚለውን ስንመለከት በባህሪ ስለዚህ ባህሪያቸው ምንድነው የሚለውን ኋላ እንመለከታለን። በስልጣን ነው፣ ስልጣን እኩል ነው። ስልጣን አብ ወልድ መንፈስ ቅዱስ እኩል አንድ ስልጣን ነው ያላቸው። በመለኮት አብ ወልድ መንፈስ ቅዱስ አንድ መለኮት ነው ያለው። መለኮት አንድ ናት ማለት ነው። የአብም መለኮት አንድ ያው ናት፣ የወልድም የመንፈስ ቅዱስም ያው ናት። በህልውና በአኗኗር አንድ ናቸው፣ በመፍጠር አንድ ናቸው። ስለዚህ አብም ፈጣሪ ነው፣ ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። በአገዛዝ አብ ወልድ መንፈስ ቅዱስ ገዢ ናቸው፣ የዚህ ዓለም ገዢ ፈጣሪም ገዢም ናቸው ማለት በፈቃድ
ስለዚህ አንድ ፈቃድ ነው ያለን። ብዙ መናፍቃን ወይንም በፕሮቴስታንቶች ፈቃድን ሶስት አድርገው ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ አንድ ነው። አንድ ፈቃድ ነው ያለን ማለት ነው። ስለዚህ በመለኮትም በተመሳሳይ በባህሪም በአገዛዝም በስልጣንም አንድ መሆኑን ተመልክተናል ማለት ነው። ስለዚህ ዋናው አንድነቱን በዚህ ካየን ከገለጥን ምን ማለት ነው የሚለውን ቅዳሴ ማርያም ላይ ሃይማኖተ አበው ላይ በተደጋጋሚ ስለተጻፈ አንድነታቸውን የሚገልጸውን ነገር በአዲስ ኪዳንም በብሉይ ኪዳንም የተጻፉ ቃላትን መመልከት እንችላለን። ሐዋርያው ቅዱስ ዮሐንስ በዮሐንስ 14 ከቁጥር 10 ላይ እኔ በአብ እንዳለው አብን በእኔ እንዳለው አታምንምን ብሎ የአብንና የእሱን አንድነትን ገልጧል። እኔና አብ አንድ ነን ብሎም በዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ላይ ሐዋርያው ቅዱስ ዮሐንስ አስተምሮናል ማለት ነው። ፈቃድ ማለት ምን ማለት ነው የሚለውን ነገር ስንመለከት ግን ሥላሴ ይህንን ዓለም በጥንተ ተፈጥሮ ማለት በሐዲስ ተፈጥሮ ሲፈጥር ዓለምን ሲፈጥር ማለት ነው። ለምን ቀድሞ ከዓለም በፊት ነበሩ እነሱ። ስለዚህ ቀድሞ እንደ አዲስ ዓለምን ሲፈጥር ያ ማለት ካለመኖር ምንም ከሌለበት ወደ መኖር ዓለምን ሲያመጣ በኋላም ደግሞ ማለትም ወደፊትም ይህን ዓለም ሲያሳልፍ ይቺ ዓለም ታልፋለች አይደለ? ሰማይና ምድር ያልፋሉ ቃሌ ግን አያልፍም ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ካለመኖር ወይም ከነበረበት ወደ አለመኖር ሲያሳልፍ በአንድ ፈቃድ መሆኑን ማመን ማለት ነው። ስለዚህ በአንድ ፈቃድ መሆኑን ማመን ይጠብቃል። ይህንንም በዘፍጥረት 1 ከቁጥር 16 ላይ እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ አንድነቱንና ሶስትነቱን ገልጧል። በጣም እየቸኮልኩ ስለሆነ እንትን እያለ ነው፣ እሱን ታገሱኝ። ሌላው ሶስትነት ነው። ስለዚህ ቅዱስ ሆሊ ትሪኒቲ የሚለውን ቅዱስ ሶስትነት የሚለው ሶስትነት እንዴት ይገለጣል የሚለውን ነው የምንመለከት። ሶስትነት በስም በአካል በግብር ይገለጣል። ስለዚህ የሥላሴ ሶስትነት በስም እንዴት ይገለጣል፣ በግብር እንዴት ይገለጣል፣ በኩነት እንዴት ይገለጣል የሚለውን አጠር አድርገን እንመለከትና ወደ ሚስጥረ ሥጋዌን አይተን ወደ በግዬ እንሄዳለን ማለት ነው። እሱን ከመጽሐፍት ላይ ምናምን የተጻፈውን እንዳለ ትተን እንደምናውቀው በስም ሶስት ናቸው ሥላሴ ስንል አብ ስም የምንለው አብ፣ ወልድ፣ መንፈስ ቅዱስ የሚሉ ሶስቱ ስሞች ናቸው ማለት ነው። በስም ሶስት ናቸው ስንል አብ፣ ወልድ፣ መንፈስ ቅዱስ የሚለው ማለት ነው። በግብር የሚለውን ነገር ስንመለከት ደግሞ ግብር የሚለው ባይዜ ሃይፖቴቲክ ኳሊቲ የሚለው ነው። በዩኒቨርሳል ቲዮሎጂ ሃይፖቴቲክ ኳሊቲ የሚባለው የግብር መገለጫ ማለት ነው። ግብር አብ ወላዲ ነው ወይም ወላዲና አስራጺ ነው። ወልድ ደግሞ ተወላዲ ነው ወይንም ልጅ ነው የሚወለድ ነው። መንፈስ ቅዱስ ደግሞ ሰራጺ ነው የሚሰርጽ ነው። አብ ወልድ የአብ ልጁ ነው። ይሄ ግብር ነው ማለት ነው። በሶስት የሚገለጽ ነው። ልጅነት የወልድ ብቻ ነው። ሰራጺነት የመንፈስ ቅዱስ ብቻ ነው። ሶስትነት ብለን የሚገልጽ ነው። ስምም ያለው አብ መንፈስ ቅዱስ አይባልም፣ ወልድ አብ አይባልም ማለት ነው። አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ ነው። በግብርም የምንገልጸው አብ ወላዲ አባት ማለት ነው፣ ወይም ሰራጺ የሚያሰርጽ ማለት ነው። መንፈስ ቅዱስ ደግሞ ወልድ ደግሞ ተወላዲ ነው፣ የሚወለድ ልጅ ነው። መንፈስ ቅዱስ ደግሞ ሰራጺ ነው። ግብር የምንለው በዚህ ነው የምንገልጸው ማለት። ስለዚህ በግብር ሶስት ናቸው የምንለውን ነገር ይሄ ነው። ይሄ ቅድም እንዳልኳችሁ ውስጣዊ ግብር ተብሎ ነው የሚገለጸው። ሃይፖቴቲክ ኳሊቲ ይባላል ማለት ነው። ሌላው ሶስተኛው ኩነት ነው። ኩነት የምንለው ኦንቶሎጂ ይባላል። በእንግሊዝኛው ኦንቶሎጂካል ትሪኒቲ ይባላል። ያ ማለት ምን ማለት ነው? አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ብሎ መረዳት ነው ማለት ነው። ይሄ ማለት
አብ ልብም ስንል ልብነት ያ ማለት የጋራ የሆነ ማለት ነው። ልብነት ስንል አብም ወልድም መንፈስ ቅዱስም በአብ ልብነት ያውቃሉ ማለት ነው። ዕውቀት ማለት ነው። ልብነት ማለት በአብ ልብነት ያውቃሉ። ወልድ ቃልነት የምንለው ደግሞ ቃል የምንለው ቃልነት ማለት ነው። ያ ማለት ቃልነታቸው ለአብም አብ በወልድ ቃልነት መንፈስ ቅዱስም በወልድ ቃልነት ይናገራሉ ማለት ነው። ግን ቃልነት የማን ነው? የወልድ ነው። ስለዚህ በልብ ቃልና አስተንፋስ እኚህ ባይዜ የሰው ልጅ ስጋዊና የነፍስና የስጋ ባህሪያት ተብሎ ከሚገለጡት የነፍስ ባህሪያት የሚባሉት እነዚህን ይገልጻሉ። ነባቢ ቃልነት እና አስተንፋስነት የሚለው ማለት ነው። ይህንን ስንገልጽ ግን ሲገለጡ በኩነት ሲገለጡ የጋራ ሆነው ነው የሚገለጠው ማለት ነው። ያ ማለት የልቦሙ ቃሎሙ ሕይወቶሙ እየተባለ ነው የሚገለጠው ማለት ነው። ኩነት ሲገለጥ ማለት ነው። ለምን የቃል ልብነትን ስንገልጽ ልብ የምንለው ለወልድም ለመንፈስ ቅዱስ ልባቸው ነው። ማን? አብ ማለት ነው። ቃል ደግሞ ለአብም ለወልድም ለመንፈስ ቅዱስም ቃላቸው ነው ማለት ነው። ሕይወቶሙ የምንለው ደግሞ ለአብም ለወልድም ሕይወታቸው መንፈስ ቅዱስ ነው ማለት ነው። ሕይወት እስትንፋሳቸው መንፈስ ቅዱስ ነው። ስለዚህ በሶስት ስም በአካል ማለት አብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ ነው ያለው። ወልድም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ ነው ያለው። መንፈስ ቅዱስም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ ነው ያለው። አካል የምንለው ይሄ ነው። አካል ወልድ መንፈስ ስም የሚለውን ቅድም እንደገለጽ ነው። ግብር የሚለው ደግሞ የወላዲ ተወላዲ ሰራጺ ወይም ወላዲና ሰራጺ። ለምን ወላዲም አስራጺም አብ ነው በግብር ስንገልጽ ማለት ነው። ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ስለዚህ ኩነት የምንለው ደግሞ ልብነት፣ ቃልነትና እስትንፋስነት ነው። ይህንን በደንብ መያዝ አለብን። በትሪኒቲ ላይ የምንመለከት ነው። ሌሎች በትሪኒቲ ውስጥ ኢኮኖሚ ኦፍ ትሪኒቲ ወይ ኢኮኖሚካል ትሪኒቲ ምን ማለት ነው የሚለውን ነገሮችንም ሰፋ አድርገን ማየት ይቻላል። ከጊዜ አንጻር ግን ይሄ በቂ ነው፣ አጠር አድርጎ ለማየት ያህል ማለት ነው። ሁላችንም የምናውቀውም ትምህርት ስለሆነ። ሌላው ሁለተኛው ሚስጥረ ስጋዌ ነው። በአንድ ቃል ብቻ ስንገልጽና ሚስጥረ ጥምቀትና ሚስጥረ ቁርባንን በጊዜ ያስተምረናል። መሀል ላይ መዝሙር አስገብተን ማለት ነው። ሚስጥረ ስጋዌ የሚለው ትምህርት በነገረ ድህነት ላይ የተማርነውን ትምህርት የሚያጠቃልል ነው። ያ ማለት እንዴት ነው የዳን ነው የሚለውን ማለት ነው። ያ ማለት እግዚአብሔር ሰው ሆኖ ስጋ ለብሶ በዮሐንስ ወንጌል ምዕራፍ 1 ላይ እንደተገለጠ ቃል ስጋ ሆነ የተባለው ያ ቃል እግዚአብሔር ሰው ሆኖ ፍጹም ሰው ሆኖ እንዴት እንዳዳነን ያ ሰው ተዋህዶን የምንረዳበት መንገድ ነው ሚስጥረ ስጋዌ ማለት ነው። ስለዚህ ያንን በደንብ ተምረናል። እንዴት ነው ተዋህዶ ማለት ምን ማለት ነው? ያለመቀላቀል ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ሆኖ በተዋህዶ በእናታችን በቅድስት ድንግል ማርያም ሰው ሆኖ አምላክነቱን ሳይለቅ አድኖናል ብሎ ማመን ስለ ስጋው ቃል የምንረዳበት ትምህርት ሚስጥረ ስጋዌ ይባላል ማለት ነው። ስለዚህ ያንን በተዋህዶ የማያምን ክርስቲያን አይደለም። ለዛ ነው ብዙ ጊዜ ኢየሱስ ይላሉ። እነሱ የሚሉት ኢየሱስ እና እነሱ የሚረዱት ኢየሱስ እና እኛ የምናውቀው ኢየሱስ የተለያየ ስለሆነ ሃይማኖታችንን ለይተን የምናስኬደውም ለዚህ ነው። ስለዚህ ሚስጥረ ስጋዌ በዚህ ነው የሚገለጠው ማለት ነው። ተዋህዶን በደንብ አድርገን ስለተማርን ዲቴይል ውስጥ አልገባም። ያስተማረን አምላክ ስሙ የተመሰገነ ይሁን። ይቆየን። ሚስጥረ ጥምቀትንና ቁርባንን ትንሣኤ ሙታንን ለማሳደር ዲያቆን በጋሻው ያስተምረናል። ወደሱ ከመሄዴ በፊት ግን ወንድማችን ቅድምም እንዳልኩት በመካከላችን ስለተገኘ በጣም እናመሰግናለን። እዝራ አንድ መዝሙር ዘምረ አበርትተህን ምክርም ሐሳብ ሰጥተህን ቀጥታ ወደ በጋሻው እንሄዳለን ማለት ነው። ስለዚህ
አሁን ወደ እዝራ መራችኋለሁ። እዝራ እንደምን አመሸህ? እንደምን ቆየህ? ሰላም በለን። እንዴት አመሻችሁ? እንዴት ቆያችሁ? እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን ደህና ነን። እዝራኤል እንዴት ነህ? ሰላም ነኝ፣ እግዚአብሔር ይመስገን። ስላየኋችሁ በጣም ደስ ብሎኛል። እንደዚህ ደግሞ የእግዚአብሔርን ቃል ለመማር ፈቃደኛ ሆናችሁ ሁላችሁም በአንድነት በህብረት ስለተሰበሰባችሁ በመካከላችሁም ስለተገኘው እጅግ በጣም ደስ ብሎኛል። ያው እንግዲህ መጽሐፍ ቅዱስ እንደሚለው ወንድሞች በህብረት ቢቀመጡ እነሆ ያማረ ነው መልካምም ነው ስለሚል በህብረት ስላየኋችሁ ደግሞ እጅግ በጣም ደስ ብሎኛል። በኑሮም በአካባቢም ስለምትገናኙ አንዱ የአንዱ ነገር ስለሚገባው እንደዚህ መማማራችሁ ደግሞ ጥሩ ነውና በርቱ፣ እግዚአብሔር ያበርታችሁ እላለሁ። ያው እኛ አካባቢ ላይ እንደዚህ መሰረታዊ የሆኑ ትምህርቶች ያስፈልጋሉ። እንደምታውቁት በብዙ አይነት ወጥመዶች መሃል ነው ያለነው። ብዙ ጥያቄዎች አሉን። ስለዚህ እነዛን ጥያቄዎች እና ጠያቂዎቹን ለመመለስ ግዴታ መማማር ያስፈልጋል። የእግዚአብሔርን ቃል ማወቅ ያስፈልገናልና እንደዚህ ስላየኋችሁ በጣም ደስ ብሎኛል። ሌላም ጊዜ ደግሞ እየመጣሁኝ አገለግላችኋለሁ። ሌሎችንም ጠንከር ያሉ መምህራን የምናውቃቸውን አንዳንድ ወንድሞች እየጋበዛችሁ ሲሪየስ የሆነ ትምህርት በሳምንት 2 ቀን 1 ቀን ብትማሩ የሚል ሐሳብ አለኝ። በርቱ፣ እግዚአብሔር ይርዳችሁ እና አንድ ዝማሬ ይዘምራለሁ። ከዛ በመቀጠል ግን ከምዝማሬ በፊት አካባቢያችን ላይ ባለው የወንጌል እንቅስቃሴ ደግሞ በደንብ ማሰብ አለባችሁ፣ ህብረት ማድረግ አለባችሁ። ደከም ብለናል ትንሽ፣ ያው አጋዥም ስላጣን ይመስለኛል። በደንብ የሚያንቀሳቅሰን አካል ምናምን ስላጣን ነው። ግን ደግሞ እኛ ብዙ ነን እዚህ ያለ ነው። ኦልሞስት አካባቢያችን ላይ ጠንካራ የሚባሉ ልጆች ያለው እዚህ ነበጋሽን፣ ምረቱን፣ ፍፄን፣ ሌሎቻችሁን ፎቶአችሁን በደንብ ስላላየው ነው። ግን ሁላችሁም በጣም ጠንካሮች እንደሆናችሁ አውቃለሁና ሰው ላይ መስራት እንዳለብን ይሰማኛል። ለብዙ ዘመናት ሰው ስንነጠቅ ነው የኖር ነው። በእኛ አካባቢ በተለያዩ በማህበራዊም በአንዳንድ ነገሮች እየተደረጉ በጋብቻም እንደምታውቁት በእንደዛ እየተደረገ ብዙ ወጣቶች እያጣን ስለሆነ አካባቢያችን ላይ በተደጋጋሚ ወንጌል ያስፈልገናል። ስለዚህ በዚህ ረገድ ደግሞ እንድታወሩ እርስ በርስ እንድትነጋገሩ ፈልጋለሁ። ያው ከፍፄ ጋራ በደንብ ያወራን ይመስለኛል። ባለፈውም ዛሬም አውርተናል የተወሰነ ነገርና ሀደሮና ዙሪያው ላይ ያሉትን ከማዞሪያ ጀምሮ ከሽንሽቾ ጀምሮ ምናልባት ቆጣ ካልን እስከ ዱራሜ ባለው ነገር የወንጌል እንቅስቃሴ የጠፉ ከቤታችን የወጡ የራቁ ልጆችን ወደ መሰብሰቡ ብንገባ በጣም መልካም ነው። ጉባኤዎች መስፋት አለባቸው ሰማለሁ። አንዳንድ ጉባኤዎች እንዳሉ ግን እንደዚህ ጠንከር ያለ መርሃ ግብር ስታዘጋጁ አላየውም። ግን ከዚህ በኋላ በደንብ አውርታችሁበት እየተነጋገርን ሙድላም ሀደሮም እንደዚሁ በንጫም ሌሎቹም አካባቢዎች ለሽሽቾም ካሉ እነሱንም አንድ ላይ እያጠናከርን እና ማዞሪያንም እያደረግን ተከታታይ ፕሮግራሞች የመስራት ፕላን ቢኖረን ጥሩ ነው። ምክንያቱም ድሮ ነበረን ታስታውሱ ከሆነ የሰንበት ትምህርት ቤቶች ህብረት ሆኖ በወር አንድ ጊዜ እድል እየደረሰ አንዱ ደብር ላይ ፕሮግራሞች ይዘጋጃሉና ከተለያዩ ቦታዎች ሰንበት ተማሪዎች ተሰብስበን አንድ ላይ ትልቅ መርሃ ግብር እናካሂድ ነበረ። ልክ እንደዛው ደግሞ ጉባኤ በዙር የሚደርስ ጉባኤ የአንዱ ጉባኤ ሲሆን አንዱ የሚተባበርበት መርሃ ግብሮች ብናስብበት ጥሩ ነው እላለሁ። እንደ ደብር ሁሉም ደብር ላይ ፕሮግራሞች ይዘጋጃሉ። ግን ደግሞ የአብያተ ክርስቲያናት ወይ የቤተ ክርስቲያኖቻችን ህብረት ፈጥረን ለምሳሌ አንደኛው ወር ላይ በእንጫ ላይ ቢደርስ በአመት አንድ ጊዜ
ደግሞ ሽንሽቾ ላይ ቀጥሎ ደግሞ አደሮ ላይ ቀጥሎ ሙድላ ላይ ቀጥሎ የሆነ ቦታ ልክ እንደዚሁ ፕሮግራሞች ቢካሄዱ ድሮ እንደሚደረገው ግዴታ ሆኖ እዛ አካባቢ ያለ ምዕመን ወደዛ ፕሮግራም ወደ ተዘጋጀበት በመኪና ሄዶ ተገልግሎ የሚመጣበትን አይነት መንገዶች ብናመቻች መልካም ነው ላለው እንግዲህ እኛ እናስባለን። እግዚአብሔር ደግሞ ኃያሉ አምላካችን እሱ ይፈጽማል። ከኛ የሚጠበቀው ነገሮችን ማሰብ ለሱ በጸሎት ማሳሰብ ስለሆነ መልካም ነው ላለው ከላይም እንትናና ያለው ዜዶና ያለው እሱንም አጠንክራችሁ ያዙ። ምክንያቱም የአካባቢ ልጆች ግዴታ ይጠቅማሉና አጠንክራችሁ ያዙት። እንግዲህ እጅ ለእጅ ተያይዘን አካባቢያችንን በወንጌል ደግሞ በአብያተ ክርስቲያናትን በመትከል እንደ ድሮ እንተጋለን ብዬ አስባለሁ። እግዚአብሔር ይርዳን። በልቤ ከተማ ተመላለስበት የሚለውን ዝማሬ አብረን እንዘምራለን። በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ባለጸጋ ስትሆን ድሆች ከበውሃል ለንግስና ዙፋን አህያን መርጠሃል አጀብ አትፈልግም አውቀሃል ጌታ ብትመታ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ማዕበል ሕይወቴ ግራ ቀኝ የሚለው እንደምን ይረጋል ጌታዬ ሳታዘው ተራመድ በልቤ በሞገስ በግርማ ኢየሱስ ነህ አንተ ለመስኪን ማማ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ከያዕቆብ ጉድጓድ በቀዳም አብዝቼ ዛሬም በጥማት ነኝ ከቶ መች ረክቼ የሕይወት ውሃ ምንጭ ነፍሴን የምትመልስ በበረሃው ልቤ
ለዘላለም ፍሰስ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት። ይረጋል ሕይወቴ አንተ ስታልፍበት፣ አንተ ስታልፍበት። ወደ እልፍኝ ግባ እረፍ በምንጣፌ፣ እንዳመልክ ጌታ እንባዬን አርግፌ፣ እንባዬን አርግፌ። ኢሌልዬ ሜተዳ ዘመሬ ገላትዬ አብንያስ ዘመሬዬ መጋኒ ጋዮዬ አዮባዬ ኢሌልዬ ሜተዳ ዘመሬ ገላትዬ አብንያስ ዘመሬዬ መጋኒ ጋዮዬ አዮባዬ ባጤልያ ጊዞማን ሄናን ሄረሜ ምንችስ ፎንኬ አዛዙ ስንግንቤ ጡጄ ሳሜኔ ኢሲዲናን ከንያ ጋላት ሲሆን አላሚ ወሚሃ ጋላት ሲሆን አላሚ ወሚሃ ኢሌልዬ ሜተዳ ዘመሬ ገላትዬ አብንያስ ዘመሬዬ መጋኒ ጋዮዬ አዮባዬ ጋጋሲ ኮትሺ ኔሲ አብሾኔ ማላሲኬ ጊሲ እቼ አጌኔ ደናማ ዜማንቹ ኮትሽኔሮባ አብኒሲ ሆን አላሚ ወሚሃ አብኒሲ ሆን አላሚ ወሚሃ ኢሌልዬ ሜተዳ ዘመሬ ጋላትዬ አብንያስ ዘመሬዬ መጋኒ ጋዮዬ አዮባዬ ኢሌልዬ ሜተዳ ዘመሬ ጋላትዬ አብንያስ ዘመሬዬ መጋኒ ጋዮዬ አዮባዬ። ዝማሬያችንን ይቀበልልን። በርቱ። አሜን አሜን። ወንድማችን ዝማሬ መላእክትን፣ ዝማሬ ዳዊትን፣ ዝማሬ ያሬድን ያሰማልን፣ ቃለ ሕይወትን ያሰማልን። በዝማሬውም ብቻ ሳይሆን በእውነት በጣም የሚያበረታ የሚያጠነክረን ብዙ እንድንሰራ ብዙ እንድናገለግልም የሚያግዘን ወንድማዊ ምክር ነው የሰጠህን። እጅግ አድርገን እናመሰግናለን። ባልከው መሰረት በተቻለ መጠን ለማድረግ እግዚአብሔር አምላክ ይርዳን። ያንተም ሐሳብ፣ ያንተም እገዛ፣ ያንተም ጥየቃ ያስፈልገናል። ያው አካባቢውን በደንብ ስለምታውቀው እንደ ሀገረ ስብከትም በሁሉም ቀደም አንተ እንዳልከው ከዱራሜ ጀምሮ እስከ ሙዱላ በገጠሩም መስራት ባለብን ልክ እየሰራን አይደለም። ግን ደግሞ እንደሚያገሳ አንበሳ ዲያብሎስ በዙሪያችሁ ይዞራል እንደተባለ በዙሪያችን ከበው
ተኩላዎቹ በጎቻችንን እየነጠቁ ያሉበት ጊዜ ነው ያለው። ሰው ላይ መስራት አለብን ያልከው በጣም መሰረታዊ ነገር ነው። ስለዚህ ወንድሜ በእውነት በጣም አርጌ ነው ማመሰግነው። በድጋሚ ቃለ ሕይወትን ያሰማልን። ከዚህም የበለጠ የምታገለግልበትን ጸጋውን ያድል። እግዚአብሔር በጸጋው በጣም አድሎሃል። አንተም ደግሞ ጸጋውን ተጠቅመ አልቀበርክም። እዛ መክሊቱን እንደቀበረው ሰነፍ ገበሬ ብዙ እያተረፍክበት ነው። ከጉባኤ መልስ ነው እዚህ የገባው። ደክሞ እንደዋልክ ነግረኸኛል። በቀጣይም ረጅም ጉባኤ እንዳለ ማስታወቂያ ሲሰራ ነበር። እኛም አካባቢ ቀደም እንዳልከው ጉባኤያትን እያሰብነው እንመካከራለን። አደሮ ላይ ያሉ ወንድሞችም አሉ፣ ሙድላ ላይ ያሉ በጣም ጠንካራ ልጆች አሉ፣ ሽንሽቾ ዱራሜ ላይ ያሉትንም ከኛ ጋር አብሮ የሚንቀሳቀሱ ልጆችን ማማክረን ባልከው መሰረት ጠንካራ ትልቅ ጉባኤ ብዙ ሰው የሚማርበት ብዙ ሰው የሚድንበትን ጉባኤ እናዘጋጃለን ብዬ አስባለሁ። በዛውም ውስጥ ለውስጥ ቤተክርስቲያናትንም የማጠናከር የመስራት ስራዎችን እንሰራለን። እንደ ዘውትር ከኛው ጋር አይንህ ልብህ እኛ ጋር እንደሆነ አምናለሁ፣ አውቃለሁ። በጣም አመሰግናለሁ እዝራኤል። ምናልባት ነው ፈልገው በስተመጨረሻ ምናልባት ከድካምም ስለመጣ ቁጭ ብለህ እስከ መጨረሻ ከኛ ጋር ብትሆን ደስ ይለኛል። ማረፍ ከፈለክም እንድታርፍ እፈቅድልሃለሁ። ግን ሐሳብ የምትጨምረው ነገር ካለ እቀበላለሁ እዝራኤል። እሺ፣ እግዚአብሔር ያክብርልን። ፍፄ በጣም ነው የማመሰግነው። እዚህ ያላችሁት ሁላችሁንም እግዚአብሔር ያክብራችሁ። ያው ቤተክርስቲያን አንዲት እንደመሆኗ መጠን እኛ ደግሞ በአካባቢም በደንብ ስለምንገናኝ ያደግንባቸው ያገለገልንባቸው ብዙ ደብራት እዛው አካባቢ ላይ ያሉ ብዙ መገልገል ያለባቸው ቤተክርስቲያኖች ስላሉ ከነዛ አንጻር ህብረት ማረጋችን እርስ በርስ መጠያየቃችን እንደዚህ መገናኘታችን ግድ ስለሆነ እኔም በየጊዜው እመጣለሁ። ፕሮግራሞች ሲኖራችሁ ያው በስልክም ስለምናወራ ግን በደንብ አጠንክሬ ማለፍ የምፈልገው ነገር የቤተክርስቲያን አባቶችን መዋቅር በጠበቀ መልኩ መስራት ያለብንም የትኛውንም ነገር ለቤተክርስቲያን አስፈላጊ ነው ያልናቸውን እርዳታም በማድረግ ይሁን ሄደን በመጎብኘትም ይሁን ደግሞ ጉባኤ በማዘጋጀትም ይሁን ከቤተክርስቲያን ጎን እንቆማለን። ሁላችንም ወጣቶች ናችሁ አብዛኞቻችሁ እዚህ ያላችሁት በእርግጠኛነት። አብዛኛው ደግሞ ወንድሞቻችን ከሀገር ውጭ ያሉ ብዙ ወንድሞች አሉ። ስለዚህ እነሱንም እያስቸገርን እያስተባበርን ይሄን መርሃ ግብሮች ማስቀጠል ስላለብን እንግዲህ ለእናንተ ነው አደራ የምሰጠው። ከዚህ በላይ የበረታችሁ ማገልገል አለባችሁ ብዬ አስባለሁ። አዎ ይሄንን መልእክት ተናግሬ ለመውጣትም ስለፈለኩ ነው። ሌላኛው ምንድነው አሁን ዱራሜም ላይ ምናልባት ግንቦት 2021 ሰኔ 2021 አካባቢ ጉባኤዎች እየተዘጋጁ ነው። ከዛ ደግሞ እንቀጥላለን፣ ወደ ሽንሽቾ እንወርዳለን። አደሮ ዱራሜ ምንድነው ማዞሪያ እንደዚህ ያሉ እስከ ሙድላ ያሉትን እንቀጥላለን። ግን መጠያየቁ እንዴት ሆናችሁ ማስታወቂያ አብረን እንስራ እንደዚህ እናግዝ በሚለው አንድ ላይ እንቁም። በርቱልኝ ወንድሞቼ፣ እግዚአብሔር ከዚህ በላይ ያስፋችሁ። ቴንኪዩ ፍጽዬ፣ አመሰግናለሁ። በጋሽ ሰላም ብያለሁ። በርታልኝ ወንድሜ። አሜን አሜን። እዝራ በጣም እናመሰግናለን ወንድማችን። በውስጥ አወራሃለሁ፣ የሆነ ማውራ ነገር አለ፣ ደውልልሃለሁ፣ እናወራለን። መልካም ጊዜ። በጣም አመሰግናለሁ እዝራኤል። ጊዜ ነው የሚኖረን። እሺ አለሁ። ኔትወርክ ያዘ። ሰላም ክርስቶስ ከእናንተ ጋር ነው። እሺ አሜን። እሺ ስለዚህ ሁለቱም ፓርት በጊዜ አጠር አድርጎ በሚገባን መንገድ ያስተምረናል። ስለዚህ ቀጥታ ወደ በጋሻው እንሄዳለን። ስለዚህ ወንድሞቻችን ከላይ ገስ ላይ ያላችሁም ከስራ ያላችሁም በጥሞና ማስታወሻ እየያዛችሁ ኮሜንት ላይ የጻፋችሁ ሐሳብ አስተያየታችሁን
ከትምህርቱ ጋር እንሆናለን ማለት ነው። ቀጥታ ወደ ዲያቆን በጋሻው ዘካርያስ እንሄዳለን። እሺ ዶክተር አመሰግናለሁ። ለዘማሪ ዲያቆን እዝራም ለአንተም እግዚአብሔር አምላክ ቃለ ሕይወት ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ይባርክልን። በጣም ገንቢ የሆነውንና ደስ የሚል ሐሳብ ወንድማችን ዲያቆን እዝራ እያቀረበ ነበር። እግዚአብሔር አምላክ ብረዳን፣ እግዚአብሔር አምላክ ያግዘን፣ ያወራነውን ሁሉ ነገር እንድንፈጽም እሱ አምላካችን እግዚአብሔር ይርዳን። አሁን ቀጥታ ወደ ትምህርቱ ብንገባ መልካም ነው። በጣም ጊዜም ስለፈጀን እግዚአብሔር አምላክ ለእያንዳንዳችን የእግዚአብሔር መንፈስ ቅዱስ እንዲገልጥልን የእርሱ መልካም ፈቃድ ይሁንልን። ከፊት ለፊት ያሉት ታላላቅ የትምህርት ክፍሎችን አንተ ለመንካት ሞክረሃል። እኔ ደግሞ ምስጢረ ጥምቀትንና ምስጢረ ቁርባንን በትንሹ በጣም ከባህር ላይ በጭልፋ ወይም በማንኪያ ውሃ ቢወሰድ አያልቅም ነው እና ልክ እንደዛ ነው። በጣም ጥልቅ የሆነ ትምህርት ነው። ነገር ግን በትንሹ እሺ ዶክተር ይሰማል? ይሰማል። ገስት ላይ ሲገባ ነው ሚት ሳይሆን ድምጽ የተረበሸው እንጂ ኖርማል ይሰማል። እሺ እና በጥቂቱ እግዚአብሔር አምላክ ቢረዳን እንማማራለን። ያው ምስጢረ ጥምቀት በቤተ ክርስቲያናችን አይማድ ከሚባሉ ትምህርቶች መካከል አንዱ የሆነ ትምህርት ነው። አይማድ ማለት ምሰሶ ወይም አምስቱ የድነት ትምህርቶች ወይ አምስቱ መሰረቶች የቤተ ክርስቲያን መሰረቶች ምሰሶች ከምንለው ትምህርት መካከል አንደኛው ትምህርት ነውና ምስጢረ ጥምቀት እንደሚታወቀው በቤተ ክርስቲያናችን ምስጢረ ጥምቀት የክርስትና መግቢያ በር ነው። እንደዛም ተብሎ ነው የምንማረውም። ቤተ ክርስቲያን ያስተማረችም የክርስትና መግቢያ በር የሆነች ናት ጥምቀት እና እግዚአብሔር አምላክ ብረዳን ይህ ምስጢረ ጥምቀትን በትንሹ ነካክተን እንማማራለን። በመጀመሪያ ጥምቀትን ማን መሰረተው የሚለውን እናያለን። ጌታችን አምላካችን ኢየሱስ ክርስቶስ ራሱ ነው ጥምቀትን የመሰረተው። ከዚያ በፊት ክርስቶስ ከመጠመቁ በፊት ወይም ክርስቶስ ከመመሰረቱ በፊት የሚጠመቁ ጥምቀት አለ። ለምሳሌ መጥምቁ ዮሐንስ ሲያጠምቅ የነበረ ጥምቀት፣ ከዛ በፊትም ደግሞ በዘመነ ኦሪት ወይም በሕገ ልቦና ይጠመቁ ወይ ቤተ መቅደስ ከመግባታቸው ወደ ድንኳንቱ ከመግባታቸው በፊት እጃቸውን እግራቸውን የሚታጠቡበት ስርዓት አለ። እና እየገባችሁ ሚዩት ያረጋችሁ ብትገቡ መልካም ነው። እና ይህኛውን ስርዓት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የመሰረተው ስርዓት ነው። በዚህ በማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ላይ ጌታችን ኢየሱስ ክርስቶስ ወደ ዮሐንስ ሄዶ የተጠመቀና ጥምቀትን ለእኛ ያሳየበት አርያ ያሳየበት እኛም እንድንጠመቅ ምሳሌ የሆነበት ክፍል ነው በዚህ በማቴዎስ ወንጌል ምዕራፍ 3 ላይ። እና ሌላኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ጥምቀትን መሰረተ። ስመሰርት በሶስት አይነት መንገድ ነው የመሰረተው። የመጀመሪያው አሁን እንዳልኳችሁ በማቴዎስ ወንጌል ምዕራፍ 3 ላይ እንደሚገኝ አድርጎ ተጠምቆ ተጠመቁ ብሎ ነው የመሰረተው የሰጠን። ሁለተኛው ደግሞ በትምህርቱ ነው። ይህንንም ደግሞ በትምህርቱ የማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያመነ የተጠመቀ ይድናል፣ ያመነ የተጠመቀ ይድናል በማለት ወይም ራሱ ያስተማረበት በትምህርቱ መስርቷል። ሶስተኛው ደግሞ ጌታችን ኢየሱስ ክርስቶስ ጥምቀትን የመሰረተው በትእዛዙ ነው። ጌታችን ኢየሱስ ክርስቶስ ከሞተ ሐዋርያቱን ደቀ መዛሙርቱን ሰብስቦ ካስተማረ በኋላ እርሱ ያለውን ቃል ሁሉ እሞታለሁ በሶስተኛው ቀን ሞትን ድል አድርጌ እነሳለሁ ብሎ ከተነሳ በኋላ ለደቀ መዛሙርቱ ክርስቶስ ከማረጉ ወደ ሰማይ ከፍ ከማለቱ በፊት የሰጣቸው አንድ ትእዛዝ አለ። ይህም ትእዛዝ ወደ ዓለም ሁሉ ሂዱ ካለ በኋላ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጉ ነው ያለው። አስተምሩ አለ። ከዛ በኋላ ካስተማራችሁ በኋላ እያጠመቃችሁ ምን ያድርጉ? ደቀ መዛሙርቴ አድርጉ ብሎ ጌታችን ኢየሱስ ክርስቶስ ጥምቀትን በዚህ በሶስት መንገድ መስርቷል። እና የጥምቀት አስፈላጊነቱ ምንድነው? የጥምቀት አስፈላጊነቱ ምንድነው? እና ጌታችን ጥምቀትን ለምን መሰረተ ብንል መጀመሪያው አሁን እንዳልኳችሁ ለድህነት ነው የመሰረተው። ለድህነት ድንድን ዘንድ ጥምቀትን መሰረተ። ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያመነ የተጠመቀ ምን ይላል? ይድናል። ምን ያለ?
ያመነ የተጠመቀ ይናል በማለት ጥምቀት ለድህነት አስፈላጊ እንደሆነ ጌታችን ኢየሱስ ክርስቶስ በደንብ ረገጥ አድርጎ አስተምሮናል። ስለዚህ አንዳንድ አካላቶች ጥምቀት ምሳሌ ነው፣ ጥምቀት አያድንም፣ የተለያዩ ሐሳብ ሲያወሩ እንሰማለን። ኦኬ ምንጩ ከየት ነው? እንዴት